ሰላም ቤተሰቦች እንደምን አላችሁ? ዛሬ ይዤላችሁ የመጣሁት ሱባ ላይቭን ለማውረድ ሱባ ላይቭ ፕላትፎርምን ለማውረድ የሚጠቅሙን ቪፒኤኖችን ነው። ከቪፒኤኖቹ መካከል ውስጥ እንግዲህ እኔ የምጠቀመው ኢንዶኔዥያ ቪፒኤን ነው። ይሄን ይመስላል። ይሄንን ኢንዶኔዥያ ቪፒኤን ካወረዳችሁ በኋላ ቀጥታ የምታወርዱት ከፕሌይ ስቶራችሁ ወይንም ከአፕ ስቶራችሁ ካወረዳችሁ በኋላ ነው ሱባ ላይቭን የምታወርዱት። ይህን እንግዲህ ለማግኘት ስንል ማስታወቂያዎች ይበዛሉ። ይህን ማስታወቂያ ታገሳችሁ ምንድነው ቪፒኤኑን ካወረዳችሁ በኋላ ወደ ውስጥ ኮኔክት ለማድረግ ስትሄዱ ማስታወቂያ ይኖራል። ይህን ማስታወቂያ አልፋችሁ ቪፒኤኑን ኮኔክት ታደርጋላችሁ ከኔትወርካችሁ ጋር እንደዚህ ታደርጋላችሁ። አሁንም ማስታወቂያ ይመጣል። ይህን ማስታወቂያ ማለፍ ነው። እንግዲህ ጠብቀን እንለፈው። ይህንን ማስታወቂያ እንዳለፋችሁ ቪፒኤኑን ኮኔክት ታደርጋላችሁ ከኔትወርካችሁ ጋር ኮኔክት ካደረጋችሁ በኋላ ቀጥታ ተመልሳችሁ ወደ ፕሌይ ስቶር ትገቡና አሊያም ከዚህ ሊንክ ከዚህ ቪዲዮ ከስር ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ባስቀምጥኩላችሁ ሊንክ መሰረት ይህንን አፕ ማውረድ ትችላላችሁ። ሱባ ላይቭን ካወረዳችሁ በኋላ እንግዲህ ይሄን ማስታወቂያ ማለፍ አለብን። ለዛ ነው ዝም ያልኳችሁ። አሁን ኮኔክት ሆኗል። ኮኔክት ስለሆነ ከላይ ኮኔክት መሆኑ ምልክት ደግሞ ላይ ቁልፍ ምልክት ከኔትወርካችሁ ጎን ላይ በስተቀኝና በስተግራ በኩል ይቀመጥላችኋል። አሁን ቀጥታ ተመልሳችሁ ወደ ፕሌይ ስቶራችሁ ትገባላችሁ። አሁን እኔ ቀጥታ ኮኔክት ስላደረኩ እና በፊትም ስለምጠቀመው ለኔ ወዲያውኑ የሚከፍትልኝ ከታች እኔ ጋር አለ። አሁን ከከፈትን በኋላ ቀጥታ እንደዚህ ትከፍታላችሁ። ይሄን ከመክፈታችሁ በፊት ፕሌይ ስቶራችሁ ላይ ገብታችሁ ሱባ ላይቭን ታወርዳላችሁ። በመቀጠል ግን አፑን ካወረዳችሁ በኋላ ቪፒኤኑን ዲስኮኔክት ማድረግ እንዳትረሱ። አፑን ዲስኮኔክት ወይንም ዲስኮኔክት የምታደርጉት ምንድነው የምታቋርጡት ምንድነው የቪፒኤኑን ዲስኮኔክት ማድረግ አለባችሁ። ካላደረጋችሁ አፑ አይከፍትላችሁም፣ እሺ አይልም። የምንጠቀመው ለምንድን ነው? አፑን ለማውረድ ብቻ ነው የምንጠቀመው። ካወረድን በኋላ ሎጊን ስናደርግ ይመልሰናል። ስለሚመልሰን አፑን ካወረድን በኋላ ተመልሰን ቪፒኤናችን ላይ ገብተን ቪፒኤናችን ዲስኮኔክት ማድረግ አለብን። በቃ አሁን አፖችን ለማውረድ ብቻ ነው እሱ የሚጠቀመው። አሁን እንዴት እንደሚያስገባኝ ይሁት። አሁን ይሄው ጎግል አስመርጦኛል። ምክንያቱም ቅድም የወጣውበት ነው የሚመስለውና እንደ አዲስ ነው የሚያስከፍተኝ። ለዚህ አሁን እየገባው ነው። ይሄው ከፈተልኝ። ይሄ ምንድነው ቪፒኤኑን አፑን ለማውረድ ብቻ የምንጠቀም፣ ከዛ በኋላ ዲስኮኔክት አድርገን መጠቀም እንችላለን። እኔ አሁን የተጠቀምኩ ነው። እንግዲህ ለማየት ማመን ነውና ልብ ብላችሁ እዚህ ጋር ይሁ ሌቭሌ 24 ነው። ብዙ ተጠቅሜበታለሁ። እዚህ ጋር 70 ምናምን ሺህ ፖይንቶች አሉኝ። እሱን ከትናንት ወዲያ ነው ያወጣሁት። ለዛ ነው ቤቴ ባዶ የሆነና በምንድን ነው ያወጣሁት ካላችሁኝ በባይናንስ ነው የምናወጣው። ቀላል ነው። ያ ባይናንስ የምትጠቀሙት ብዙ ሰዎች ስላላችሁ ታውቃላችሁ። የዚህ አመዘጋገብ እንዴት ነው ካላችሁ ቪፒኤኑን አብርታችሁ ከኔትወርካችሁ ጋር አገናኝታችሁ አፑን ካወረዳችሁ በኋላ ከእንደገና ቪፒኤኑን ታጠፋላችሁ፣ ከኔትወርካችሁ ጋር ታለያያላችሁ። በመቀጠል በጎግል አካውንታችሁ ትከፍታላችሁ። ከከፈታችሁ በኋላ የሚያስፈልገውን ዶክመንት ካሟላችሁ በኋላ ልክ እንደ ሀላ ነው። ካሟላችሁ በኋላ እዚህ ጋር የሚቀድመው ምንድነው ኤጀንት ነው የምትይዙት። ኤጀንት ካልያዛችሁ ቬሪፊኬሽን አይጨርስላችሁም። ኤጀንት ትይዛላችሁ። በመቀጠል ቬሪፊኬሽን ትጨርሳላችሁ። በመቀጠል እንግዲህ ወደ ስራ መግባት ነው። ይሄስ በሰዓት ስንት ነው የሚሰጠን ካላችሁ በሰዓት መጀመሪያው ላይ 2000፣ በመቀጠል ደግሞ 3000፣ በመቀጠል ደግሞ 1000 አለ እና የተለያዩ ታስኮች አሉት። እሱ ጋር ወደ 6500 በቀን ይሰጠናል ማለት ነው። እንግዲህ ይሄንን ለማየት እንግዲህ ታስክ ላይ ስንገባ እኔ ኦሬዲ የሳምንቱን ስለጨረስኩ ከሳምንት በላይ ወሮችን እየደረስኩ ስለሆነ እንግዲህ እኔ ጋር ታስኮቹ ይቀንሳሉ። ስለዚህ
አሁን ያለንበት ደረጃ እንግዲህ 25,000 ነው እኔ ያለሁበት። ለዚህ እነዚህ ጋር ገብታችሁ ቀጥታ ታስኩ ላይ ትገባላችሁ። እናንተ ጋር ታገኙታላችሁ። አዲስ ስለሆናችሁ በሳምንት ውስጥ ምን ያህል እንደምታገኙ ያስቀምጥላችኋል። 45,000 ምናምን ታገኛላችሁ። እናም ሌላ ላኪ ሆል አለ። እሱን ተጠቅማችሁ እስከ $4 እስከ $5 ጓደኛ በጋበዘችው ቁጥር እያገኛችሁ ደረጃችሁን ታሳድጋላችሁ ማለት ነው። ስለዚህ ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። የምትፈልጉት ከሆነ የሊንኩንም ከዋትሳፕ ቁጥሬ ታገኛላችሁ። ዋትሳፕ ስልክ ቁጥሬንም ከታች አስቀምጥላችኋለሁ። ሀይ በሉኝ የምትፈልጉ ካላችሁ። ኑ አብረን እንስራ፣ አብረን እንደግ። አመሰግናለሁ።